መሽቶ እየዘጋጋሁ እያለ ነበር የመጣው። ገና ሳየው ፈገግ ብዬ እንደምትመጣ እርግጠኛ ነበርኩ አልኩት። ካልኩት በኋላ እኔ ራሱ ደንግጫለሁ። ግን እውነትና ከልቤ ነበር የተናገርኩት። እሱ ራሱ ያልጠበቀው ንግግር ስለነበረ ደንግጦ ሳቀና ለምን አልሽ? እንዴት እርግጠኛ ሆንሽ አለኝ። አይ በጣም አምሮባት ነበረ። ለነገሩ ልብሱን ያሳመረችው እሷ ናት እንጂ ልብሱ አይደለም እሷን ያሳመራት። ባለቤት በጣም ቆንጆ ናት ግን ታውቃለህ አልኩት። ምን ዋጋ አለው? ትዳር ውስጥ መልክ ወርዶ ወርዶ የመጨረሻውን ፐርሰንት ይይዛል። ምንም ትርጉም አይመጣም ትዳር ውስጥ አለኝ። እንዴት? ምን ይሆናል የመጀመሪያውን ፐርሰንት የሚይዘው አልኩት። በስሜት ማች ማድረግና በሀሳቦች መግባባት ትልቁን ቦታ እየያዙ ይመጣሉ። መልክ ባለቤቱ አውቆት ሲጠቀምበትና ሲጠቅምበት ካልሆነ በስተቀር አቧራ እንደሸፈነው ወርቅ ነው። ምንም ትርጉም የለውም። ዋናው ነገር በስሜትና በሀሳብ መግባባት ይሆናል ትዳር ውስጥ። አሁን አንቺ የምትይው ውበት፣ መልክ ምናምን ልክ እንደዚህ ሰዎች ሲያዩ ሚስት ቆንጆ ናት ብለው ከማደናነቅ ውጪ እሺ ይሁንልህ፣ ለማንኛውም ልታዘዝ እየዘጋጋው ነበር አልኩት። እነዚያን የመጨረሻዎቹን ሁለቱ ልብሶች አሉ አለኝ። አዎ አሉ አልኩት። እነሱን ስጪኝ ይዘህልኝና ብላኛለች አለኝ። እሺ ብዬ አጣጥፌ አውጥቼ የሰጠሁት። እየወጣሽ ነው እንዴ ሲለኝ፣ አዎ እየወጣው ነው፣ መንገዳችን አንድ ከሆነ ብሸኘኝ ደስ ይለኛል አልኩት። አውለት በቃ እኔ እንዲህ ነኝ። ብዙ ሰውን ሲሰማ ግራ ሊገባው ይችላል። ሴት ልጅ ሸኘኛለች። ሴት ልጅ ነፃ ነኝ፣ ንጹህ ነኝ። ይህን ሁሉ ነገር ስል የሆነ ቀመር ቀምሬ የሆነ ፕላን አድርጌም አይደለም። ውስጤ ላይ ያለውን ትክክለኛውን ነገር በቀጥተኛ መንገድ ነው ስናገር የነበረው። እሱም ይሄ ቀጥተኝነቴና ግልጽነቴ አስደንግጦት ነው መሰለኝ ስቆ አዎ ደስ ይለኛል፣ እሸኝሻለሁ፣ ችግር የለውም ዘግይና ነው ያለኝ። ዘጋግቼ ተከትዬው ወጣሁ። ስንወጣ እያየሁት ነበር። አለባበሱ ደስ ይላል፣ በጣም አምሮበታል። ከገባን በኋላ መኪና ውስጥ በነገራችን ላይ አለባበስ በጣም ነው የሚያምረው፣ ነገር ግን ከዚህ ልብስ ጋር ይሄን ጫማ ባታረግ አልኩት። በሳቅ ሞተ። ታዲያ ምን አይነት ጫማ ባረግ ትመርጭልኛለሽ አለኝ። እንደዚህ አይነት አለባበሶችን ስትለብስ አዲዳስ ብትጠቀም ይበልጥ ያምርብሃል። ልብስ በጣም ያምርብሃል፣ ነገር ግን ትንሽ የሆነ ማች የማያረግ ነገሮችን ትጠቀማለህ ብዬ ተሳሳቅን። አውለት ከዛች ደቂቃ በኋላ የሆነ ረዥም ጊዜ እንደሚተዋወቁ ጓደኛ ማቾች እያወራን ምናምን ሄድን። ሰፈሬ ድረስ አደረሰኝ። ስልክ ቁጥር ተቀያየርን። እደውልልሻለሁ፣ በነገራችን ላይ የወንድ ዕቃ ምን ትይዛላችሁ አለኝ። የፈለግከው ነገር ምን ትፈልጋለህ ስለው፣ እስኪ ለአንተ ይሆናል ብለሽ የምታስቢያቸውን ነገሮች አምጪልኝ አለኝ። እሺ አልኩት። ለሚስትስ የሚሆን ነገር ከዚህ ውጭ ምን ትፈልጋለህ ስለው ስቆ እሷ እንደሆነ መዘነጥም ማዘነጥም አችልበትም፣ ታያት ይሄ ይበቃታል፣ የዛሬ ዓመት ወይ የዛሬ 2 ዓመት ደግሞ እንደዚሁ ሲያምራት የሆነ ነገር ጣል አረግባታለሁ ብሎ ሳቀ። በነገራችን ላይ አንተ መዘነጥም ማዘነጥም ማትችል መስሎ ብትረዳትም ኪስህን እየጠበቀችልህ ወይ ደግሞ አንተን ከብዙ ወጪ እየጠበቀችህ እንዳይሆን ትንሽ ልትረዳት ሞክር ብዬ ሸንቆጥ አረኩት። አነጋገሩ ደስ አላለኝም። በሳቅ ሞቶ ሙሉ የሱቁሽን ዕቃ ብገዛ ከአንድ ቀን ምሳ መቢያዬ አያልፍም ብሎ ቋጥኝ የሚያክል ጉራ ከእውነት ጋር ነገረኝ። አሃ በጣም ቦስነሽ ማለት ነው ብዬ በልቤ ይሁንልህ፣ ጉራህም ጥሩ ነው፣ ኢንፎርሜሽኑም አይከፋም አልኩት። አሁንም በሳቅ ሞት። አውለት እንደዚሁ እያልን ቦታ ደርሼ ወረድኩኝ። ከወረድኩኝ በኋላ ደቂቃዎች እንኳን አልቆየሁም። ወደ ቤቴ ሳልገባ ተደውሎ ያው የተለመደው የወንዶች ወሬ ገባሽ አለኝ። ስቄ በእርግጠኝነት በሬ ላይ አውርደኸኝ ቤቴ ሳልገባ የትም ልሄድ አልችልም፣ ምን ለማለት ፈልገህ ነው አልኩት። በቃ ወሬን ማቀጣጠል እችልበታለሁ። በዚሁ ወሬው ተነስቶ የባጡን የቆጡን እያወራን የዛ ዕለት ብቻ ከተለያየን በኋላ ለ1 ሰዓት ያህል በስልክ አወራን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ደህና ናችሁ ወይ? አብራችሁኝ ስለሆናችሁ በጣም አመሰግናለሁ። አባዮች፣ ቦርሳ፣ ጫማ፣ ድሪያዎች የምፈልጉ ከሆነ ቤተል ኤጀሞል 1ኛ ፎቅ 113 ቁጥር ሀውለት ጋር በሉና ኑ፣ ሀውለት ጋር ሳታዩ እንዳትተስኑ እያልኩኝ ወደ ታሪክ እመለሳለሁ። ላይክ፣ ፎሎ፣ ሼር፣ ሪፖስት እንዳይረሳ፣ ያው ማስታወስ ስላለብኝ ነው። አብራችን ቆይ። ሀውለት በስንተኛው ቀን ቦሴን ውጪ ነበረችና ብራንድ ሽቶ በድፍረት አላዘዘኝም። በጣም የምወደው አዲስ የወጣ ብራንድ ሽቶ ነበር። እሱን አዘዝኳት። ለሱ ይሆናሉ ብዬ የማስባቸውን ሱሪዎች፣ ሸሚዞች ብቻ ታዩ ከኦንላይን አውርጄ እነዚህ ኦርደሮቼ ናቸው፣ ሰው አዞኝ ነው ይዘሽልኝ ነይ ብዬ አዘዝኳት። መጀመሪያ ቀን ከተገናኘን በኋላ ቀን በቀን እንደዋወላለን። ደውለን ግን የምናወራው የባጡን የቆጡን ነው። በቃ በማወራው ነገር ሁሉ ይስቃል፣ በሚያወራኝ ነገር ሁሉ እሰማዋለሁ።
አብዛኛውን የሚያወራኝ ነገሮች ብዙም እንደማትረዳው፣ በስሜት ማች እንደማያረጉ፣ በብዙ ነገሮች እንደምታናድደው፣ ስለ አለባበስ፣ ስለ ፋሽን፣ ስለ ስራ፣ አልፎ አልፎ ደግሞ ስለ ኳስ፣ ስለ ፍልስፍና፣ ስለ ህይወት፣ ስለ መጽሐፍ ብዙ ነገሮችን እናወራለን። ካወራኝ በኋላ ግርም ይለዋል። አይገርምም? እኔ ከሴት ልጅ ጋር እኮ እንደዚህ አውርቼ አላውቅም። ሴት ልጅ እንደዚህ ብዙ ነገሮችን ማወቅና አውርታ ማስወራት ትችላለች እንዴ ይለኛል። ሴት ልጅ እንዴት ነው የምትመለከታት ስለው በቃ እናንተ መሳቅ፣ መጫወት፣ ልብስ፣ አበባ፣ ቀሚስ፣ ሻምፖ፣ ኮንዲሽነር፣ ፀጉር ቤት፣ ምግብ ከሚሉት ርዕሶች ውጪ ስለ እንደዚህ አይነት ነገሮች እኔ የምታወራም ሴት አጋጥማኝ አታውቅም። ለመጀመሪያ ጊዜ አንቺ ነሽ ለምነግርሽ ለማወራሽ ነገር ሁሉ መልስ አታጪም፣ ኢንፎርሜሽን ማታጪም እያለ ያደናንቀኛል። የሚፈልጋትን የሆነች ነገር አውቄዋለሁ። ብዙ በሚያወራቸው ነገሮች ላይ የሚሰማው የሚረዳው በትዕግስትና በእርጋታ ይሄኔን አይመለከትም፣ የኔ ሀጃ አይደለም፣ የኔ ስሜት የኔ ፍላጎት አይደለም ብሎ ኢግኖር ሳያደርግ የሚያዳምጠው ሰው ይፈልጋል። እኔ ስለ ኳስ አውለት ብዙም ግድ የለኝም። ነገር ግን ወንዶቹ ሲያወሩኝ ደስ ብሎኝ ተመስጬ ሰማቸዋለሁ። እማላውቀውን ነገር እጠይቃቸዋለሁ። እንዲሁም ስለ ስራቸው የእነሱን ስራ ላላውቀው እችላለሁ፣ የእነሱን ዓለም ላላውቀው እችላለሁ። ስለ ስራቸው በሚያወሩኝ ሰዓት ግን በጣም ተመስጬ እሰማቸዋለሁ። ሜቢ የሆነ ምላሽ የፈለጉ ከመሰለኝ በመነጋታው ኢንፎርሜሽኖችን ሰብስቤ በዚህ ጉዳይ ላይ እኮ እንደዚህ አይነት ነገር ሰምቻለሁ አይተኸዋል ብዬ ለመናገር እሞክራለሁ። ግን አይሰለቸኝም፣ ይሄኔን አይመለከተኝም፣ ቦሪንግ ያደርገኛል ብዬ በሚያወሩት ነገር ኢግኖር አላረጋቸውም። በደንብ አድርጌ ያዳመጣቸውና ታዲያ ምን አደረክለት፣ ታዲያ ማን እናወራለት፣ በዚህ መንገድ እንደዚህ ብታረግስ ብዬ ምክር ሳይሆን እንደ ሀሳብ የራሴን ኦፒኒየን እሰጣቸዋለሁ። ይሄ ነገር እጅግ በጣም ያስደስታቸዋል። ከኔ ጋር ማውራት ደስ ይላቸዋል። ከእነሱ ጋር ማች እንደማድረግ እንዲሰማቸው ያደርጋል። እሱንም ያደረግኩት ያንን ነበር። ሀውለት ያስታውቃል፣ ዱርዬ ነው። አንድ ቀን አልኩት፣ አንተ ግን የአራት ልጆች እናት ያችን የመሰለች ሴት ባለቤት ሆነ ታስታውቃለህ፣ ዱርዬ ነህ አልኩት። በጣም ሳቀ። ይኸውልሽ ልንገርሽ፣ ወንድ ልጅ ቤት ውስጥ ህይወት ውስጥ ያልተመቸው ነገር ካለ እውነቱን ልንገርሽ፣ ሁሉም ወንድ ዱርዬ ነው፣ እኔም ዱርዬ ነኝ አለኝ። እንደዛ ግን አያምርም። ቢያንስ እሷን ባታከብረና ለራስ ቦታ ባይኖርህ ፈጣሪን እኮ መፍራት አለብህ አልኩት። እውነትሽን ነው፣ ፈጣሪንም አፈራለሁ። ከዚህ በኋላ ትዳር ብዬ ልይዛት የምችላት ሴት የለችም። የሚመጡት ሁሉ ሴቶች አንድ አይነቶች ናቸው። አንቺ ግን በጣም ምላጭ ነሽ ብሎኝ ሳቀ። በስንተኛው ቀን ያዘዝኩት ኦርደር መጣና አገኘሁት። የሆነ እቃ ኦርደር አድርጌልህ መጥቷል፣ ተገናኝተን ልሰጥህ እችላለሁ አልኩት። በጣም በደስታ ብሎኝ እየፈነጠዘ መጣ። የመጡትን እቃዎች ሳሳየው በጣም ተገረመ። በጣም እፈልጋቸው ነበሩ፣ ከየት አገኘሻቸው፣ እንዴት አወቅሽ ብሎ የሆነ የልቡን ያየሁለት ያህል ፍላጎቱን የተረዳሁለት ያህል በጣም ደስ አለው። ከዛ በኋላማ ቢዝነሴም ጓደኛዬም ሆነ። የሚገርምሽ ራሴን ትርፍ ጥቅም ይዤ የዚህን ያህል ላትርፍ ብዬ አይደለም የምነግረው። ይሄ እቃ የመጣው በዚህ ብር ነው፣ ማትረፍ ያለብኝን ጨምረህ አምጣ እለዋለሁ። እሱም ደስ ይለዋል፣ በደንብ ጨምሮ ይሰጠኛል። የሚፈልጋቸውን ነገሮች ኦርደር ያደርገኛል። ውጭ የሚሄድ እድሉ አለው። ነገር ግን በቃ እኔም እየመረጥኩለት ያለው ነገር እየገዛው ያለውለት ነገር በጣም ተመቸው። ከቀን ወደ ቀን እየደወለ ይህን ነገር ልለብስ ፈልጌ ነበር፣ ከምን ጋር በለብስ ይሻለኛል፣ ይህን ነገር ላረግ ፈልጌ ነበር፣ ከምን ጋር ማች ባረገው መሄድ ይመስልሻል እያለ ያማከረኝ ጀመር። ጠዋት ሲወጣ ይህን ልብስ ከዚህ ጋር ብትለብስ፣ ይህን ከዚህ ጋር ብታረግ፣ ያን ሸሚዝማ እንዳትለብሰው፣ እሱ እንዲህ ያስመስልሃል እያልኩኝ ልብሱን መራጭ ሆኜ ቁጭ አልኩኝ። በመሀል ቦርጭ እያመጣ ነበረ። ቀስ ብዬ አንተ ልጅ ግን እዚህ መልክህ ላይ እዚህ ሀብትህ ላይ ትንሽ ሸንቀጥ ብትል ምን ይመስልሃል አልኩት። ሳቀ። እኔ ስፖርት አልወድም አለኝ። ወንድ ልጅ ስፖርት ካልሰራ ምን ወንድ ነው? ኧረ እባክህ ተመዝገብና ስፖርትህን ስራ ስለው በመነጋታው ነበር ሀውለት ስፖርት የተመዘገቡ። ብቻ 2 እና 3 ወር ባልሞላ ወሬ ውስጥ ሙሉ ለሙሉ ቀየርኩት። አለባበሱ፣ ሽቶ፣ አቋሙ ሁሉ ተለወጠ። የምለውን ነገር ሁሉ ይሰማኛል፣ ያዳምጠኛል፣ ያማክረኛል። ሻይ ቡና እንላለን። እርጹ ያለየለት ግንኙነት ውስጥ ገባን። በመሃል ግን የሆነ ቀን እንደ የትኛዎቹም ወንዶች ፍላጎቱን ያሳየኝ ጀመር። ያኔ እኔም አቋሜን አሳየው።